እሺ የጭውታችን ርዕስ የእግዚአብሔር መንገድ መሳት። ሀይያ ሀይያ እኔ ጋር መጥቶ ማን ያፈራል? ሀይያ ሀይያ። አዎ ጌታዬ፣ እንዴት ተሰናበቱ ጌታዬ? ደህና ነዎት? ኮች በለካታ ኮች በለካታ። ሀይያ ሀይያ። ሁሉ ነገር እኔ ጋር እያለ ምን ሆናለሁ? አሁን ምን ፈልገሽ ነው? መስገዱን ዘነጋሽ? ጎንበስ ቀና በይ። ሆይያ ኮች በለካታ። እሺ ጌታዬ፣ እሺ ጌታዬ፣ ለአንተ ክብር ይገባሃል። በእርሱ ምድር አባብዬ፣ የፈለግኩትማ አንዷ ጓደኛዬ በጣም ሀብታም ነች፣ ባሏም ይንከባከባታል እና ሁሉም ወደ እኔ እንዲመጣልኝ ወደ እኔ እንዲያደርጉልኝ ፈልጌ ነበር አባብዬ። በእርሱ ምድር ሀይያ ሀይያ። ታዲያ ምን ገዶኝ ነው? የፈለግሽው ሁሉ ይደረግልሻል። አንቺ ብቻ የምልሽን ነገር ሁሉ ታመጫለሽ። ሀይያ ኮች በለካታ ኮች በለካታ። ሀይያ እሺ እሺ ጌታዬ፣ ብቻ ሁሉም ነገር ወደ እኔ ይምጣ እንጂ ያሉኝን አደርጋለሁ። በእርሱ ምድር አባብዬ፣ በእርሱ ምድር ኮች በለካታ ኮች በለካታ። ሀይያ አዎ ይሆንልሻል፣ ይደረግልሻልም። እንግዲህ ጥቁር በግና ገብስማ ዶሮ እና 10,000 ብር ቀጣይ ሳምንት ይዘሽ ነይ። ከዛ የምልሽን ወስደሽ ግቢያችሁ ትቀብሪያለሽ። ያኔ ሁሉ ያከትማል። ሀይያ ኮች በለካታ ሀይያ። እሺ ጌታዬ፣ ነገር ግን ትንሽ አልበዛም? የማመጣው ነገር በዛብኝ። ሀይያ ሀይያ ኮች በለካታ ሀይያ ኮች በለካታ ሀይያ። አይ እንግዲህ አትከራከሪ፣ ይሄ ንግድ ቦታ አይደለም። ሀይያ ሀይያ። እሺ እሺ፣ ይቅርታ ጌታዬ፣ አመጣለሁ። እሺ በላቸው አንተ በላቸው። አረ ተረስ፣ ቤተ ክርስቲያን ደርሰን እንምጣ፣ ረፍዷል በሰንበቱ። ምንድነው አሰለፉ? የምትረብሽኝ ረፈደ እንዴ? ጭራሽ! አረ ተነስ፣ ወገግ ብሎ መርፈር ብቻ ይገልጻል እንዴ? እሺ በቃ ተነሳሁ ልታጠብ። አስናቁዬ እንዴት አደርሽ? ወዴት ሄደሽ ነው በጠዋቱ? ነጠላም አለበሽ። ምንድን ነው? አንቺ ብቻ ነሽ ቤተክርስቲያን የምትሄጂው? አልቀረብሽም። ረዲ በላቸው። እንዴት ነህ? ነዝናዛ ሚስት ይዘህ እንዴት ነው የምትኖረው ግን? ረገይ ክብር ለድንግል ልጅ። ደህና ነኝ። ኧረ እሷስ እናት የሆነች ሚስት ነው ያለችኝ። ውይ አስናቁዬ፣ አንዳንዴ ጸባይሽ ልውጥ ይልብኛል። በይ ደህና ዋይ፣ እንሂድ፣ ረፈደብን። ይህቺ ሴትዮ አላማረችኝም። አይ አንተ፣ ኧረ እርሳስ የለባትም። እንደውም እኔ ወደ ቤተ ክርስቲያን እንድትቀርብ መርዳት እፈልጋለሁ። ምስኪን ነች። ጌታዬ እንደምን ከረሙ? አባቴ እንዴት ነዎት? ያሉኝን ይዤ መጥቻለሁ አባቴ። ሀይያ ኮች በለካታ ሀይያ። ጥቁሩንም ገብስማውንም እንዳልኩሽ አመተሻል። ጎበዝ። ነገር ግን ቀይ በጥቁር ፍየል ያስፈልግሻል። ሀይያ
ሆያ አባቴ ኧረ እባክዎት እንዳለኝ ይሄ ሁሉ ካለኝ እኔ እርሶ ጋር የሰው ፍለጋ ምን አመጣኝ? ኧረ በስመ አብ በስመ አብ አልኩ ደግሞ ሰው ፊት ይቅርታ። ሆያ ሆያ ሳይሟላ እንዴት ይሆናል? ይህ ግድ ነው። ታመጫለሽ። ሆያ ሆያ እሺ በቃ ያው የግድ ካስፈለገ ምን አደርጋለሁ? ለበኋላ ደስታ ነው እንግዲህ። አስናቁ አስናቁዬ ነይ፣ ቡና ፈልቷልማ፣ ነይ ጠጪ፣ ወርዷል። ይቺ ወሬኛ ቆይ ትንሽ ጊዜ ነው ጠብቂኝ። ያለሽን ወርስሻለሁ። ውይ እሺ ይሰለፍዬ መጣሁኝ። እዛ እንደ ወደዛ ማነሳሽ መጣሽ? ነይ ቁጭ በይ እማዬ፣ ነይ ነይ። ደግሞ ምንድን ነው ጠፋ ጠፋ እያልሽ ነው? ውይ እሺ ቤቱን አሳምረሽ የለ እንዴ? ኧረ ጉድ እንዴት ነው? እቤት እየዋልኩ ምን እሰራለሁ ብለሽ ነው? እኔም ብለሽ አስናቁዬ፣ ሰሞኑን ጽጌ ስለሆነ መሀሌት አለ፣ ለምን ቤተ ክርስቲያን አንሄድም? ውይ ኧረ ጉዴ! ምን ነው ቄስ ነኝ አልሽ? አንቺ ቤተክርስቲያን ሄደሽ ምን አመጣሽ? ኧረ በስመ አብ! ወይኔ እንደው ታይ እንጂ እንደዚህ አይባልም። ወደ እግዚአብሔር ቤት ስትቀርቢ ሰላም፣ ደስታ፣ ፍቅር፣ ኧረ ምን ቅጡ። ውይ እስኪ ተይኝ፣ አልቀረብሽም። የት እንደምትደርሽ እናይሻለን። አንቺን እስኪ ደህና ነው አላችሁ? እንዴት አደራችሁ? ቡና ላይ ደረስኩ መሰለኝ። እግዚአብሔር ይመስገን። እንኳን ደህና መጣ። እግዚአብሔር ይመስገን። በልዬ እንዴት ነህ? ና እንጂ ሰላም በለኝ። ምን ነው ዛሬ ሰላምታው አልበዛም? ውይ በሉሽ ደህና ሁን። በቃ ልሂድ። ምን ነው አትጫወችም? ምን ነው ቸኮልሽ? ወዴት ልትሄጂ ነው? አይ የሚሄድበት ቦታ አለኝ እናቴ፣ ልሂድበት። በቃ ደህና ሁኑ። እሺ እናቴ፣ በቃ ሂጂ፣ አላስቁምሽ። ሰላም ወይ፣ ቻው። እሺ። እንዴ ደግሞ ማሞቶ ነው ዛሬ? የሚታወቅ ሰው መሆን አለበት። ግርግሩ ደግሞ ማነሽ? ወይንሸት ወይንሸት፣ እንዴት ነሽ? ማሞቶ ነው? እስኪ እኔም ልደርስ እባክሽ ንገሪኝ። አይ አልሰማሽም? ጠንቋይ ለራሱ ያውቅ የሚባለው ነገር እውነት ነው። ጠንቋይ ኩራባቸው ሞቶ ነው። ምን አልሽ እንዴ? የኔ ኩራባ መኩሪያ እንዴ? አያረጉትም። ያዙልኝ። ማን ነው እንዴ? እየቀለድሽ ነው? ዶሮዬስ፣ በጌስ፣ ፍየሌስ? አረ ያዙልኝ! አረ አረ ጉድ ነው። አንቺ እንደዚህ አይነት ሰው ነሽ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በይ ወደ ራስ ተመለሽ። እንዲሁም እኮ መጽሐፍ ቅዱስ እንደዚህ ይላል። ዘጸአት ምዕራፍ 20 ቁጥር 3 ላይ እንደዚህ ይላል፣ ከእግዚአብሔር ሌላ ማንንም ማምለክ የለብንም። እግዚአብሔር አንድ ነው፣ እርሱም ፈጣሪያችንና መድኃኒታችን ነው። እግዚአብሔር ይቅር ባይ ነው። በንጹህ ልብሽ ንስሐ ግቢ። አይ እናቴ ልክ ነሽ። ለካ ደግሞ ምስጢር አወጣሁ። የቅሌት ነገሩ ልክ ነሽ። ጌታዬ ይቅር በለኝ። አምላኬ እባክህን በደሌን ይቅር በለኝ። ለካ መኩሪያ ማን ነው ያኮርኩራ ወደዛ። ኧረ እንዲሁ ለራሱ ሳይሆን ነው እንዲህ ለእኔ እንትን የሚለው። አይ በጎች ፍየሎች፣ ነገሩ እሱን ተይው ሆድ ነው። እሺ እናቴ በቃ ዞሮ እሺ። አሁን እስኪ ልሂድና እንዲሁ ለማንኛውም ደህና ሁኚ ወይንሸትዬ፣ ደህና ሁኚ። አሜን አሜን። ደህና ሁኚ። እግዚአብሔር ይርዳሽ። አሜን አሜን።
እስኪ አሁን እንደው ምን እባላለሁ? እኔስ መናቅ የሆንኩ ልጅ ነኝ። አምላክ ይቅር በለኝ። አንተ እንደ ቸርነትህ ታገዝከኝ፣ እስከዚህ ሰዓትም አቆየኸኝ። ቸርነትህ ብዙ ነው። እኔንስ ብትወስደኝ ከነ ኃጢአቴ እሳት ውስጥ አልለምገብ? ወይ አምላኬ ምን ይሳናል? ቸሩ አምላኬ እግዚአብሔር አምላክ ሆይ ይቅር በለኝ፣ በደሌን ይቅር በለኝ። አሁን እስኪ ሰለፉ ጋር ልሂድና ይቅርታ ልጠይቃለሁ። ይሳለፉ ይሳለፉ፣ እንዴት ዋልሽ? እግዚአብሔር ይመስገን። እንዴት ነሽ አስናቆዬ? እንዴት ዋልሽ? ደህና ነሽ? ደህና ነኝ እናቴ። ይቅር በይኝ አለም፣ ይቅር በይኝ ሰለፉዬ። በልቤ ክፉ አስቤብሻለሁ እናቴ። ይቅር በይኝ እባክሽን፣ ይቅር በይኝ። ይቅር ለእግዚአብሔር። ኧረ ተነሺ ተነሺ። እሺ እናቴ። አይ አንቺ የተባረክሽ ሰው፣ እንደው ምን አይነት መልካም ሰው ነሽ እናቴ። አመሰግናለሁ እናቴ። ይቅር በይኝ፣ ኃጢአቴ ብዙ ነው የኔ እናቴ። ይቅር በይኝ። አሁን ለማንኛውም ወደ ገና መሄዴ ነው። ተወንድ ልጅ ነው የመጣሁት። በይ እናቴ በሰላም ተመለሺ። እግዚአብሔር ይርዳሽ። ይችን ለቤተ ክርስቲያን አስገቢልኝ። ስትመጪ እምነትና ጸበል ይዘሽልኝ ነይ አደራሽን። በይ በሰላም ተመለሺ። በይ እናቴ በሰላም ቆይኝ። አመሰግናለሁ። ስለ ይቅርታሽም እግዚአብሔር ያክብርልኝ። አመሰግናለሁ። አይ ቸሩ አምላኬ ምን ይሳናሃል? እንደ ቸርነት እዚህ ያቆየኸኝ። ደህና ሁኚ እናቴ። እሺ አስገባልሻለሁኝ። ተመስገን ጌታዬ። ምን ይሳናሃል? በደሌን ሳታይ እዚህ ያደረስከኝ አምላክ ምን ይሳናሃል? ተመስገን። አይ ይቅር ስላልከኝ ነው የኔ መቆም፣ ደግሞ እንዳልፈርድ እርዳኝ፣ ደግሞ እንዳልፈርድ እርዳኝ በሰዎች ድካም። ይቅር ስላልከኝ ነው የኔ መቆም፣ ደግሞ እንዳልፈርድ እርዳኝ፣ ደግሞ እንዳልፈርድ እርዳኝ።